ጊዜያዊ ጥቅም፣ ስልጣንና ዝና እምነትን እንድትቀይር ቢገፋፉ የትኛውን ትመርጣለህ? ሰኔ 6 የሚታሰበው ታላቁ ሰማዕት ቅዱስ ቴዎድሮስ ለዘመናችን ወጣቶችና ምዕመናን የሚሆን ድንቅ የጽናት ምስጢር አለው። በዚህ ጥቅማ ጥቅምና ጊዜያዊ ዝና ሰዎችን በየቀኑ በሚያታልለው ዓለም ውስጥ እውነተኛ ማንነትንና እምነትን ሳትቀይር ለመሆን ምን ያህል ቆራጥ ነህ? ይህ የአባ ቴዎድሮስ ታሪክ የሚያስተምረን ትልቁ ስኬት ምድራዊ ባለስልጣናትን ወይም የሰዎችን አድናቆት ማግኘት ሳይሆን በፈጣሪ ፊት በጽናት መቆም መሆኑን ነው። ቅዱስ ቴዎድሮስ በነበረው ወጣትነት ብርታትና የጦር መሪነት ትልቅ ምድራዊ ክብርና ስልጣን ሊኖረው ይችል ነበር። ነገር ግን ክፉዎች ነገስታት ጣዖት እንዳያመልክና እምነቱን እንዲክድ ባስገደዱት ጊዜ እርሱ ግን ምድራዊውን ሹመትና ክብር ፍጹም ናቀው። መኳንንቱና መኮንኖቹ በፊቱ ቢቆሙም እርሱ ግን የሰማዩን ንጉሥ ክርስቶስን መረጠ። ታላቁ አባት ቅዱስ ዮሐንስ አፈወርቅ እንዳስተማረው ሰማዕታት ሥጋቸውን ለእሳትና ለሰይፍ አሳልፈው የሰጡት ከምድራዊ ሕይወት በላይ የሚበልጠውን ሰማያዊውን ክብር ስላዩ ነው። ቅዱስ ቴዎድሮስም ብዙ ስቃዮችንና እስራትን በትዕግሥት ተቀብሎ በመጨረሻም የሰማዕትነትን አክሊል አገኘ። እርሱ ሥጋን ለሚገድሉ ምድራዊ ኃይላት አልተንበረከከም። በአሁኑ ሰዓት ቤተክርስቲያናችንና ምዕመናን በየአቅጣጫው በፈተናና በመከራ ማዕበል ውስጥ እያለፉ ነው። ጠላት እኛን ለማስፈራትና እምነታችንን እንድንተው ይፈልጋል። ነገር ግን እንደ ቅዱስ ቴዎድሮስ ልባችን በጽናት ሊሞላ ይገባል። እውነተኛ ክርስቲያን በነፋስ የሚወርቅ ሳይሆን በመከራ እሳት ውስጥ የሚጠራ ወርቅ ነው። እንደ አባቶቻችን ቅዱስ አትናቴዎስና ቅዱስ ቄርሎስ አስተምሮ እምነታችንንና አንድነታችንን በጥበብ ልንጠብቅ ይገባል። የሰማዕቱ የቅዱስ ቴዎድሮስ ረድኤትና በረከት ከሁላችን ጋር ይሁን።